እንግዲህ አምላካችሁን ኢየሱስ ክርስቶስን ኢየሱስ ብላችሁ መጥራት አትችሉም። ኢሳ ነው ስሙ። አባታችን አብርሃም የምትሉትን አብርሃም ብላችሁ ከዚህ በኋላ መጥራት አትችሉም። የኛ ነብይ ስለሆነ ስሙ ኢብራሂም ነው። ሙሴን ሙሴ ብላችሁ መጥራት አትችሉም። ስሙ ሙሳ ነው፣ የኛ ነብይ ነው። ማርያምንም ማርያም ብላችሁ መጥራት አትችሉም። መርየም ነው ስሟ። እነዚህን ቃላቶች በድፍረት መስጊድ ውስጥ ህዝብ ሰብስቦ የሚያስተምረውን ኡስታዝ ጀግና ብሎ መጅሊሱም ሆነ ህዝበ ሙስሊሙ ወሃቢያዎች ተሰብስበው መኪና እየሸለሙ እኛን ተሳዳቢ ማለት ተገቢ ነው ትላላችሁ? الله أكبر الله أكبر ما شاء الله أمانتي إسلام ما قرب ورف كنترو كنته زلالمي داندي فانسانوغا كنا رب ህሊና ያላችሁ ሙስሊሞች፣ ህሊና ያላችሁ ሼኮች፣ ህሊና ያላችሁ ኤቲስቶች፣ ህሊና ያለው ማንኛውም ሰው መንግስትም ሁላችሁም እስኪ ፍረዱ። ይህ ተገቢ ነው ትላላችሁ? እስኪ አስቡት። አምላክህን አምላክ ኢየሱስ ክርስቶስ ብለህ መጥራት አትችልም ብሎ በአደባባይ የሰበከ ኡስታዝ ነገ ስልጣን ቢያገኝ ምን እንደሚያደርገን ለመገመት ጠንቋይ መሆን አይጠበቅብህም። ኢየሱስን አምላኬ ብለህ መጥራት አትችልም፣ ኢሳ ነው ብለህ መጥራት የምትችለው ብሎ የዚህን ያህል በድፍረት ደፍሮ በአደባባይ ጥላቻውን የሰበከው ኡስታዝ ዘሩ መሬት ላይ ወርዶ ፍሬን አፍርቶ ዛሬ ላይ ኦርቶዶክሶች በየቦታው እንዴት እንደሚገደሉ እያየን ነው። በአርሲ በተለያዩ ቦታዎች ታዲያ የሚገደሉ ኦርቶዶክሳውያን ድራማው አሁን ግልጽ ይሆንላችኋል ብዬ አስባለሁ። ምዕመናን እምነታችሁን ወቁ። ማህበራት፣ ሁላችንም ኦርቶዶክሳውያን አሁን ትክክለኛ የመደራጃ ጊዜያችን እንደሆነ ግልጽ እየታየኝ ነው። ስለዚህ ነገ ዛሬ ሳትል አሁን ኦርቶዶክሳውያን ተደራጅ። በለዛ የግብጽ የሲሪያ እጣ ፈንታ እንደማይደርሰን ምንም ማረጋገጫ የለንም። የአክፍሮት ኃይላትን ዘመቻ የሚገታ ግዙፍ ፕሮጀክት ይፋ ሆኗል። ጉራባ ሂዳያ እስላማዊ ድርጅት በአዲስ አበባና በሆሳና ከተሞች የሚገነቡ ግዙፍ የወቅፍ ፕሮጀክቶችን እውን ለማድረግ የምክክርና የገንዘብ ማሰባሰብ መርሃ ግብርን አከናውኗል። ፕሮጀክቱ ሲጠናቀቅ ለ40 ኡስታዞችና 10 የንጽጽር ዳኢዎችን መቅጠር የሚያስችልና በአመት 400 የቁርአን አህፋዞችን ማፍራት የሚያስችል መሆኑን ተገልጿል። ዝርዝሩን ኢማን መሐመድ ታቀርበዋለች። ጉራባ ሂዳያ እስላማዊ ድርጅት በሀዲያ ዞን የሚዘነዘረውን የአክፍሮት ዘመቻ ለመክታት ግዙፍ የአውቀፍ ፕሮጀክት ይፋ አድርጓል። ፕሮጀክቱ በአዲስ አበባና በሆሳና አካባቢ ለሚገነባው ግዙፍ የአውቀፍ ፕሮጀክት ከ150 ሚሊዮን እስከ 200 ሚሊዮን እንደሚፈጅ ተገልጿል። ፕሮጀክቱ ሲጠናቀቅ ለ40 ኡስታዞች የ10 የንጽጽር ዳኢዎች መቅጠር የሚያስችልና በአመት 400 የቁርአን ሐፊዞች እንዲሁም 500 አዳዲስ ሰዎች ወደ እስልምና የሚያስገቡ ዳኢዎችን ማፍራት የሚያስችል መሆኑ ተገልጿል። ጉራባ ሂዳያ እስላማዊ ድርጅት በሀገራችን በሀዲያ ዞን ሙስሊሞች ላይ የሚሰነዘረውን ስልታዊ የአክፍሮት ዘመቻ ለመክታትና ዘላቂ የልማት ስራዎችን ለማከናወን ያለመ ግዙፍ የአውቀፍ ግንባታ ፕሮጀክት መሆኑ ተነግሯል። ድርጅቱ በአዲስ አበባና በሆሳና ከተሞች የሚገነቡ የአውቀፍ ፕሮጀክትን እውን ለማድረግ የገንዘብ ማሰባሰቢያና የምክክር መድረክ ትላንትና አከናውኗል። በ2010 ዓመተ ልደት የተመሰረተው ጉራባ ሂዳያ እስላማዊ ድርጅት ዋና ዓላማው ሙስሊሙ ማህበረሰብ በእምነቱ ላይ በቂ ዕውቀት ኖሮት ራሱን ከአክፍሮ ኃይላት ጥቃትን እንዲከላከል ማድረግ መሆኑ ተገልጿል። እስካሁን በየመስጊዱ በሚሰበሰበው የህዝብ ድጋፍ ሲንቀሳቀስ የቆየው ድርጅቱ በየጊዜው ከሚደረግ የልማናና እርዳታ ስራ ወጥቶ አስተማማኝና ቋሚ የገቢ ምንጭ የሚሆን ህንጻዎችን መገንባት ድርጅቱን ቅድሚያ ሰጥቶ እየተንቀሳቀሰ እንደሚገኝ ተገልጿል። የአክፍሮት ዘመቻውን ከመከላከል ባለፈ የከፈሩትን ወደ እስልምና የመመለስ አዳዲስ ሰለምቴዎችን በዲናቸው የማጽናት ስራ መስራት የድርጅቱ ሌላኛው ፈተና መሆኑን በመርሃ ግብሩ ላይ ተነግሯል። በሌላ በኩል ዲኑን በሚገባ የተረዱና ለማህበረሰባቸው ጠንክረው የሚሰሩ የቁርአንና እስላማዊ ዕውቀት ያላቸው ልጆችን ማብቃት ድርጅቱ የቆመለት ዓላማ መሆኑ ተነግሯል። ጉራባ ሂዳያ እስላማዊ ድርጅት የሚገነባው ግዙፍ የአውቀፍ ፕሮጀክት ገቢ ማስገኘት ሲጀምር ድርጅቱ ዘርፈ ብዙ የዲንና የማህበራዊ አገልግሎት እንደሚያከናውን ተገልጿል። የድርጅቱ የስራ ኃላፊዎች እንደገለጹት ይህንን የወቅፍ ፕሮጀክት የሙስሊሙ ማህበረሰብ ማንነት ጠብቆ ለማቆየትና ለአክፍሮት ኃይላት ምላሽ ለመስጠት የሚደረገው ጉዞ በኢኮኖሚ አቅም የሚደገፍ የጀርባ አጥንት ይሆናልም ብለዋል። በመርሃ ግብሩ ላይ የተገኙት ኡስታዝ አቡበከር ጉራባ ሂዳያ
ኢስላማዊ ድርጅት ለጀመረው የአውቀፍ ግንባታ ፕሮጀክት መላው ሙስሊም በባለቤትነት ስሜት እንዲረባረብ ጥሪ አቅርበዋል። ኡስታዝ ይህንን ጥሪ ያስተላለፉት ድርጅቱ ባዘጋጀው የገቢ ማሰባሰቢያ መድረክ ላይ ባደረጉት ንግግር ነው። ቅንጦትን ትተን ወደ ተግባር እንመለስ ሲሉ አጽንኦት ሰጥተው ተናግረዋል። የእስልምና ጉዳዮች ጠቅላይ ምክር ቤትና መሰል ተቋማት ትኩረታቸውን ከቅንጦት ፕሮጀክቶች ወጥተው ትውልድን ከአደጋ በሚታደጉ ተግባራት ስራዎች ላይ ሊሆን እንደሚገባ ኡስታዝ አቡበከር አሳስበዋል። ኡማው እየከፈረ ባለበት ትውልድ ከእጃችን እየወጣ ባለበት ወቅት እጃችንን አጣጥፈ መቀመጥ የለብንም ያሉት ኡስታዝም በተለይ በሀዲያ ዞን ያለው የአክፍሮት ዘመቻ ለመመከት የጉራባ ሂዳያ እንቅስቃሴ ወሳኝ መሆኑ እንደተከታተላችሁት በመቶ ሚሊዮን ብሮች ተበድበው እንደዚህ ተሳዳቢ ኡስታዞችን ለማፍራት ሩጫ ላይ ናቸው። እጅና እግራችንን አጣጥፈን መቀመጥ ጤነኛ ነው ብለን አናስብም። ሁላችንም ንቁ፣ እንንቃ፣ መስራት ያለብንን ስራ እንስራ ለማለት ወዳለሁ። በማህበራዊ ሚዲያ በእውቀትና በማስረጃ እኛ ፊት ቆሞ መወያየት ያቃተው ጽንፈኛው አክራሪ የውሃብያ ኢስላሚክ ቡድን ተስፋ ቆርጦ አደባባይ ላይ ሀገር ሰላም ብለው ወደ ስራ ለመሄድ አሊያም ዕቃ ለመግዛት የወጡ ኢትዮጵያውያንን ማሸበር መጀመሩን የሚያሳይ የቪዲዮ ማስረጃ ራሱ ቀርጾ በቻናሉ ካጋራቸው ቪዲዮዎች ነበር ያሰማኋቸው። ይህ በመጅሊሱ ስልጠናን ወስዶ እውቅናን አግኝቶ በተቋም ደረጃ የሚንቀሳቀሰው የውሃብያ ተሳዳቢ አክራሪ ጽንፈኛ ኢስላማዊ ቡድን የሁሉም ዜጋ የጋራ መገልገያ የሆኑ ህዝብ በብዛት የሚሰበሰብባቸው እንደ የገበያ ማዕከል፣ ታክሲና አውቶቡስ መያዣ ስፍራዎች ላይ እንደተመለከታችሁት በማናለብኝነት የሀገሪቱን ከግማሽ በላይ የሆነውን ቁጥር የያዘውን ህዝበ ክርስቲያኑን አምላክና ቅዱሳንን በአደባባይ መስደብ ከጀመረ ዋለ አደር ብለዋል። እዚህ ጉዳይ ላይ የኢትዮጵያ ህገ መንግስት ምን ይላል? አንቀጽ 11 መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጣልቃ አይገባም። መንግስታዊ የሆኑ የህዝብ መገልገያ መንገዶች፣ አደባባዮች ለአንድ ሃይማኖት ማስፋፊያና ለሌላው ማጥቂያ መዋል እንደሌለባቸው ይገልጻል። በህዝብ መሰብሰቢያ ቦታዎች ላይ በድምጽ ማጉያ ወይም በስፒከር የሌላን እምነት እሴት ማጥቃት በኢትዮጵያ የወንጀለኛ መቅጫ ህግ በሃይማኖት ስሜት መዳፈር ተብሎ ሊያስጠይቅ የሚችል ነቢያት አይመለኩም፣ ጻድቃን አይመለኩም። አላህ ልጅ የለውም፣ ወላጅ የለውም። ኢየሱስ ክርስቶስ የፈጣሪ ልጅ አይደለም። አምላክ መቼም ቢሆን የለም። ይህን በተመለከተ አታቋርጠኝ፣ በኋላ እናግረኝ ፕሊዝ፣ አታቋርጠኝ። እኔን ደግሞ እየረበሻችሁኝ ነው እናንተ። እሺ ጨርሼ እሄዳለሁ። 10 ደቂቃ ብቻ አትዘጋም። ምንድን ነው የምትዘጋው? አትዘጋም። ጨርሼ እሄዳለሁ። ይሄ እኔም ስራ ነው የምሰራው። እዘጋለሁ ትላለህ። እሄዳለሁ። ጨርሼ 10 ደቂቃ እሄዳለሁ። ጨርሼ ነው የምሄደው። ያንተ ስራ ቦታ እዘጋለሁ። ይሄን ቦታ መቆሚያ ነው እችላለሁ። ማንም አይከለክለኝም። ተራ ፖሊስ እዘጋለሁ ትላለህ። አትችልም። እስኪ ዝገው። አዲስ ነገር አይደለም። ባንክ ይሁና ታዲያ ባንክ አዲስ ነገር ነው። ባንክ እኛም የምንጠቀምበት ነው። ባንኩ አዲስ ነገር አይደለም። ወይ ተዘረብ ወራታም ማሻአላ አላህ ይጨምር። ናና አዳም እናት አመጣ ያልወለደችውን ተጸንሶ አልተወለደም። አላሁ አክበር፣ አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባንክ ስክሮል እናታረጉት። ሰሞኑን እንደምታውቁት በአቢሲኒያ ባንክ በአለም ገና ቅርንጫፍ አካባቢ ላይ ኡስታዝ መሐመድ ከዲር ዳዕዋ ሲያደርግ ከቅርንጫፍ ስራ አስኪያጁ ጋር ግጭት ተፈጥሮ ነበረ። ነገር ግን ያንን ግጭት የሙስሊሙ ኡማ ስፔሻሊ ደግሞ ፕላትፎርም ላይ ሲጠቀሙ የነበሩ ወንድም እህቶች በደንብ ሲሰሩት በነበሩት ትግል ባንኩ በኦፊሻል ፔጁ ይቅርታ ጠይቋል። ይቅርታ የጠየቀበት ደብዳቤም ይሄን ይመስላል። ይቅርታውን ደብዳቤ ላንብብላችሁ። በአለም ገና ከተማ በሚገኘው የባንካችን ቅርንጫፍ አካባቢ በዳዕዋ ስራ ላይ በነበረ የእስልምና እምነት ተከታይ ወንድማችንና በባንካችን የቅርንጫፉ ሰራተኛ መካከል የተፈጠረ አለመግባባትን ተከትሎ አጋጣሚው ሰፊውን የሙስሊም ማህበረሰብ ያሳዘነ መሆኑ በማህበራዊ ሚዲያ ከሚሰራጭ የመረጃ ምንጭ ለመረዳት ችለናል። የተፈጠረው ክስተት የባንካችንን አሰራር እሴትና ባንካችን ከሙስሊም ማህበረሰብ ጋር ካለው መልካም ግንኙነት አንጻር ባንኩን የማይወክልና ፍጹም ተቀባይነት የሌለው መሆኑን የገለጽን ለተፈጠረው አላስፈላጊ ድርጊት ከፍ ያለ ይቅርታ እየጠየቅን በድርጊቱም የተሳተፈው የባንኩ ሰራተኛ ላይ ጥብቅ የዲሲፕሊን እርምጃ የወሰድን መሆኑን ለመግለጽ እንወዳለን። የይቅርታ ደብዳቤያቸው እንግዲህ ይህንን ይመስላል ማለት ነው። አቢሲኒያ ባንክ አኮራን ተብሎ መቅረብ የለበትም። እዚህ ላይ ተሳስታችኋል። ቴክስት ጽፎ ሙስሊሙን ኡማ ይቅርታ ጠይቋል ተብሎ በሰው በአማላጅ ስለተላከ ነው። ይሄ ነው የሚያኮራው።
እኔ በበኩሌ ይሄን አይደለም የምፈልገው። ፈላጊ ነው ብዬ የማምንበቱ የይቅርታ አካሄድ እንደሚከተለው አስቀምጠዋለሁ። የአቢሲኒያ ባንክ የሄድ ኦፊሱ በሀገራችን ውስጥ ያለው የዋናው አቢሲኒያ ባንክ ማኔጀር ግለሰቡን ይዘው በቴሌቪዥን መስኮት ላይ ብቅ ብለው ይቅርታውን መጠየቅ ይኖርባቸዋል። በኢፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 816 ላይ ማንኛውም ሰው በህዝብ መገልገያ ስፍራ፣ መንገድ፣ አደባባይ፣ ባቡር፣ ታክሲ ተራ በከፍተኛ ድምጽ በመጮህ ወይንም ማጉያ መሳሪያዎች የሰዎችን እረፍትና ሰላም የነሳ እንደሆነ በገንዘብ ወይም በእስራት እንዲቀጣ ይደነግጋል። ይህ የዋሃብያ ኡስታዝ ሞንታርቦ ስፒከር ይዞ ኢየሱስ አይበላም እያለ ሲጮህ የአካባቢውን የንግድ እንቅስቃሴ፣ የባንክ አገልግሎት፣ የዜጎችን ታክሲ ቦታ ላይ፣ ባስ ቦታ ላይ የመሳፈር የግል ሰላም እያወከ ነው። ይህ ሃይማኖታዊ መብት ሳይሆን ተራ የጎዳና ላይ ውንብድና ወንጀል ነው። የባንክ ማናጀሩ ከዚህ ሂዱ ማለቱ ይህንን ህግ ለማስከበር እንጂ እምነትን ለመቃወም አልነበር። የወንጀለኛ መቅጫ ህግ አንቀጽ 492 እንደሚለው የሌላውን ሃይማኖት ዶግማ ወይንም ስርዓት በህዝብ ፊት ማንቋሸሽ ወይንም በመስደብ የሰዎችን የሃይማኖት ስሜት የሚነካ ንግግር ማድረግ ወንጀል ነው። አምላክ አይጸዳዳም ወይንም የማንም ደም አያድንም የሚሉት ቃላቶች ለክርስቲያኑ ማህበረሰብ ከፍተኛ የሞራል ጥቃትና ስድቦች ናቸው። የዋሃብያ ኡስታዝ ይህንን የሚያደርገው በድብቅ ሳይሆን ህዝብ ፊት በህዝብ መገልገያ ቦታ ላይ በድምጽ ማጉያ በሞንታርቦ ነው። ይህ ደግሞ ድርጊቱን ከፍተኛ ወንጀል ያደርገዋል።